ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን ሰንብታችኋል? ከኢትዮ ሞረሽ ለሰዓቱ ያዝናቸውን ዋና ዋና መረጃዎችን ለእናንተ እናደርሳለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ መረጃዎችን እንድታገኙ በአክብሮት እንጋብዛለን። ሰላምን ለማጽናት ነፍጥ ከማንሳት ይልቅ ሰላማዊ መንገድን መከተል ሀገር ያድናል ሲሉ የፖለቲካ ፓርቲ አመራሮች ገለጹ። ሀገራዊ ሰላምን በዘላቂነት ለማጽናት ነፍጥ ከማንሳት ይልቅ ልዩነቶችንና ችግሮችን በምክክር የመፍታት አማራጭን መጠቀም ሀገርን ያድናል ሲሉ የተፎካካሪ ፖለቲካ ፓርቲ አመራሮች ገልጸዋል። የተለያዩ የፖለቲካ ፓርቲ አመራሮች ከኢቲቪ አዲስ ቀን የሀገር ጉዳይ መሰናዶ ጋር በሰላም ጉዳይ ላይ የፖለቲካ ፓርቲዎች ሊኖራቸው ስለሚገባው ሚናም ሀሳባቸውን አጋርተዋል። እንደ ሀገር በፖለቲካ አካሄዳችን ሰላማዊ መንገድ ባለመምረጣችን ከውዱ የሰው ልጅ ሕይወት ጀምሮ ኢኮኖሚያዊና ማህበራዊ ቀውስን በማስከተል ኢትዮጵያን እየፈተናት ይገኛል ብለዋል። የአማራ ብሔራዊ ንቅናቄ አብን ስራ አስፈጻሚ ኮሚቴ አባል አቶ የሱፍ ኢብራሂም ልዩነቶችን ለመፍታት የኃይል አማራጭን መጠቀም እየሰፋ መምጣቱን ገልጸው ሰላማዊውን መንገድ ትቶ ወደ ጥፋት የሚወስደውን መንገድ በመመረጡ እንደ ሀገር ጎድቶናል ብለዋል። ነፍጥ አንስቶ ወገኑን በመግደል የሚጠናቀቅ ፖለቲካ ኢትዮጵያ ውስጥ የለም ያሉት አቶ የሱፍ ተጨማሪ ጥፋትን ከመውለድ ያለፈ ሰላምን አያመጣም ሲሉ ተናግረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል መሪ አቶ ዮሐንስ መኮንን በበኩላቸው ኢትዮጵያ በምንም ሁኔታ ተጨማሪ ጥይትና ተኩስ አያስፈልጋትም ያሉ ሲሆን በጠረጴዛ ዙሪያ ለመወያየት ሁሉም የፖለቲካ ፓርቲዎች እድል መሰጠት አለባቸውም ብለዋል። የነጻነትና እኩልነት ፓርቲ ፕሬዝዳንት ዶክተር አብዱል ቃድር አደም በበኩላቸው በሀገራችን በፖለቲካ ትግል የኃይል አማራጭን ተጠቅሞ ስልጣን ለመያዝ የብዙ ትውልድ ህይወት አልፏል። ይህ ተሞክሮ ያልተሳካ ኋላ ቀርና አክሳሪ መንገድም ነው ብለዋል። ፖለቲካን ለመስራት ሀገርን ማዳን የቅድሚያ ሊሰጠው የሚገባ ተግባር መሆኑን የሚናገሩት ደግሞ የጌዲዮ ብሔር ባህላዊ መሪ አባጋዳ ቢፎሙ ዋቆ ናቸው። በየጎራው የሚካሄደው ትግል የሀገርን መቆም ታሳቢ ማድረግ አለበትም ብለዋል። የኢትዮጵያ የባንክ አገልግሎት ከዛሬ ጀምሮ ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን የኢትዮጵያ ብሔራዊ ባንክ አስታውቋል። ላለፉት 3 አስርት ዓመታት በኢትዮጵያውያን ባለሀብቶች ብቻ ሲካሄድ የቆየው የባንክ ስራ አገልግሎት ከዛሬ ጀምሮ ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን የኢትዮጵያ ብሔራዊ ባንክ አስታውቋል። በዘርፉ መሰማራት የሚፈልጉ የውጭ ባንኮችና ኢንቨስተሮች ከዛሬ ጀምሮ ማመልከቻዎቻቸውን ለብሔራዊ ባንክ ማስገባት እንደሚችሉም መስሪያ ቤቱ አስታውቋል። አቶ ማሞ ምህረቱ በገዥነት የሚመሩት ብሔራዊ ባንክ ይህንን ያስታወቀው የውጭ ባለሀብቶች የባንክ ስራ ፈቃድ ለማግኘትና ለማሳደስ የሚያስችላቸውን መመሪያ ይፋ ባደረጉበት መግለጫ ነው። የኢትዮጵያ መንግስት ለውጭ ባንኮችና ኢንቨስተሮች ተዘግቶ የቆየውን የባንክ ስራ ዘርፍ ለመክፈት ዝግጅት ሲያደርግ ከቆየ በኋላ ወደ ተግባር የገባው ከ3 ዓመት በፊት ነበር። ኢራን ከእስራኤል ጋር ባደረገችው የ12 ቀናት ጦርነት ወቅት ለእስራኤል ሰልለዋል በሚል ክስ የወነጀለቻቸውን ተጨማሪ 3 እስረኞችን በዛሬው ዕለት በሞት ቀጥታለች። መንግስታዊው የኢራን የዜና ወኪል እንደዘገበው እስረኞቹ በስቅላት ቅጣት የተቀጡት በኢራን ምዕራብ አዘርባይጃን ግዛት ውስጥ በሚገኘው የኡርሚ እስር ቤት ነው ብሏል። ኢአርኤን የኢራን የፍትህ አካላትን ጠቅሶ ባወጣው ዘገባ የሞት ቅጣት የተፈረደባቸው 3 ግለሰቦች የገዳይ መሳሪያዎችን ወደ ሀገሪቱ በማምጣታቸው ተከሰው ቅጣቱ እንደተላለፈባቸውም አስታውቋል። 3ቱ ሰዎች ከሞሳድ ዋና አካል ጋር ግንኙነት ሲያደርጉ ተገኝተዋል የተባለም ሲሆን ወንጀለኞቹ የአልኮል መጠጦችን በማስመሰል የግድያ መሳሪያዎችን ወደ ኢራን ማስገባታቸውም ተገልጿል። ኢራን ከእስራኤል ጋር በነበራት ጦርነት ወቅት በርካታ ግለሰቦችን በስለላ ወንጀል ጠርጥራ በስቅላት የተቀጡ ሲሆን ግጭቱ ካበቃ በኋላም በሀገሪቱ ከፍተኛ የሞት ቅጣቶች ሊፈጸሙ ይችላሉ የሚል ስጋት በበርካታ የመብት ተሟጋቾች ዘንድም ተፈጥሯል። በኢራን የተገደሉት 3 ሰዎች አዛድ ሹጃኢ ኢድሪስ አሊና የኢራቅ ዜግነት ያለው ራሱል አህመድ ራሱል መሆናቸውንም አስታውቃለች። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ከዚህ ቀደም ሰዎች ሊገደሉ ይችላሉ የሚል ስጋት ገልጾ እንደነበርም አሶሺየትድ ፕሬስ በዘገባው አመላክቷል። የቻናላችን ቤተሰቦች ለሰዓቱ የያዝናቸው መረጃዎች እነዚህን ይመስላሉ። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁ እንድታሳዩን በአክብሮት እንጠይቃለን። ጤና ይስጥልን።